ሀረጊ ምናልባት ከዚህ ከቲያትርና ከድራማው ውጪ አንዴ ሁለት የአሜሪካ ነገር ሄደሽ ነበርና ከዚህ ሀገር ወደዛ በጉዲፈቻ ከሚሄዱ ልጆች ጋር እነሱን በሆነ አገልግሎት የማግኘት አጋጣሚ ያለ እስቲ ስለሱ ስራ እናወራ ደግሞ እሱ እኔ ሄድኩት ለቲያትር ስራ ነው የቲያትር ስራ ልሰራን ሄድኩት ይሄኛውን ሐሳብ ያመጣውት ነው አይደለም ሊዲያ ይባስ ትባላለች የጎረቤቴ ልጅ ናት ትንሽ ናት በጣም ለኔ እና ሚኒሶታ ነው የምትኖረው በቤተክርስቲያን አገልግሎት ውስጥ ምን ታገኛለች በጉዲፈቻ የተወሰዱ ልጆች ነጮቹ ወላጆቻቸው ይዘዋቸው ይመጣሉ ቤተክርስቲያን ምን እንዲማሩ የኢትዮጵያን ባህል እንዲያውቁ ቋንቋቸውን እንዲያውቁ እንዲ እና እሷ ነበርች የምታስተምራቸው እሷ ታገለግል ነበር ዛ ቤተክርስቲያን ውስጥ ለሷ አገልግሎቷ ነው ከዛ አንድ ጊዜ ፕሮፖዛል ይዛ መጣች ከኮቪድ በፊት መጣች ልክ እሷ እንደመጣች ኮቪድ ሆነ ከዛ መቀጠል አልተቻለም ከሰዎች ጋር ልትሰራ ተነጋግራ ነበር መገናኘት አልተቻለም ብቻ በኮቪድም በተለያዩ ምክንያቶች ከዛ ለኔ ነገረችኝ ላግዛት መስመር ላያይዛት ገባው ለካ ትንሽ ስራ አይደለም የሥራ ትንሽ የለው አያይዣት መሄድ መስሎኝ ነበር አልሆነም ስለዚህ አሁን እጄን ሰቅስቄስ ውስጥ ገብቻለሁ ላግዛት ከ2025 ጀምሮ በመላው ዓለም ያሉ ከሚኒሶታ ጀምሮ እሷ ያስተማረቻቸው ልጆች በጉዲፈቻ ከኢትዮጵያ የተወሰዱ ልጆች በመላው ዓለም ያሉትን ጥሪ ያደረግን ነው ወደ ሀገራቸው እንዲመጡ ጆርኒ ቱ ሩትስ ሚል ታይትል ነው ያለው ወደ መሰረት መለስ ወደ ሀገራቸው እንዲመጡ ሀገራቸውን እንዲያውቁ ከነወላጆቻቸው ቤተክርስቲያን የምታረገውን ነገር እዚህ ልታመጣ ሀገራቸው አሁን እሷ ልጆቿን ይዛዚ መታለች ለአንድ አመት እንደዚህ እዚህ ተምረዋል አሁን ሁለተኛ አመታቸው ነው 3 ወንድ ልጆች አሏቸው እዚህ ይዛቸው መታለች ልጆቿን በኢትዮጵያዊ ባህል ለማሳደግ እንዳይጠፉባት ልጆቿ አስብ አሜሪካ ሄደን ልጆቻችንን እዛው እናስተምራለን እንጂ ደግሞ ተመልሰን እዚህ እናሳድጋለን አላውቅም አገሩን የሚወድ ሰው እኔ እንጃ በስርዓት ለማሳደግ ልጆቿን ሊዲያ እዚህ ይዛ መታለች ልጆቿን በጉዲፈቻ የተወሰዱትን ልጆች ጥሪ ያረግን ነው ግብዣ ያረግን ነው ወደናንተ ምን መጣና አብራችሁ ትጋብዙልኛላችሁ አይ ደሞ ግዴታም ይመስለኛል አሁን በጣም ብዙ አመት ያካበትሽው የሥራ ልምድሽ ሀረግን ፈጥሯታል አሁን ሀረግን አማያቃት የለምና ያንን መታወቅሽን ለሆነ ነገር መጠቀም ለበጎ አድራጎት ልንጠቀምበት ይገባል